ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬም አዲስ ስራ ይዤ መጥቻለሁኝ። እስከ ፕሮግራሜ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ዛሬ ትኩረት የምናደርገው የጀርባ ህመም ወይም ደግሞ የአከርካሪ አጥንት መጎዳት ሊያመጡ የሚችሉ ልማዶችን ነው ማለት ነው። ለዛሬ 7 ነጥቦችን እንመለከታለን። የጀርባ አጥንትን ሊጎዱ የሚችሉ ልማዶች ሳናቅም ልናደርጋቸው የምንችላቸው ነገሮች ማለት ነው። ስለዚህ 7 ነጥቦችን ዛሬ እንመለከታለን። በአንደኛ ደረጃ ለረጅም ሰዓት አንገትን አዘንብሎ ወይ ደግሞ ደፍቶ መቆየት ነው። በምንቀመጥበት ሰዓት ሊሆን ይችላል፣ በምንቆምበት እንዲሁም በምንሄድበት ጊዜ ማጎንበስ አንገት አካባቢ ያሉ ጡንቻዎች እንዲዝሉ በማድረግ የአንገት ህመምና አንገት አካባቢ ያለው የጀርባ አጥንታችንና ጅማታችን ከአቅም በላይ ይለጠጥና ዲስካችን እንዲወጠር ያደርጋል ማለት ነው። በሁለተኛ ደረጃ እግራችንን አጣምሮ መቀመጥ ነው። ይሄ ደግሞ ብዙዎቻችን እንደ ቀልድ የምናየው ልማድ ነው። እንደውም አንዳንዶቻችን ከልምድ የተነሳ እግራችንን ሳናጣምር መቀመጥ አንችልም። እግራችንን አጣምረን በምንቀመጥበት ጊዜ የአከርካሪ አጥንት ቀጥ ማለት አይችልም፣ ይጣመማል። ይሄ ደግሞ በዳሌ አካባቢ የሚገኙ ጡንቻዎችን ከመጠን በላይ እንዲለጠጥ ስለሚያደርግ የጀርባ ህመም እንድንጋለጥ ከማድረጉም ሌላ የደም ዝውውር ያስተጓጉላል። ይሄ ደግሞ ቫሪኮስ ቬን ለተባለ በሽታና ለአጥንት መጎዳት ያጋልጣል ማለት ነው። ሶስተኛው ደግሞ በሆድ መተኛት ነው። በሆድ ተደፍቶ መተኛት በጀርባና በአከርካሪ አጥንት ላይ ተጨማሪ ሸክም እንዲጨምር ነው የሚያደርገው። ይሄ ደግሞ የጀርባ አጥንት እንዲጎዳ ያደርጋል። ይሄኛው ደግሞ መጨረሻው ውጤቱ የሚሆነው ለጀርባ ህመም እንድንጋለጥ ያደርገናል ማለት ነው። አራተኛው ደግሞ የምናደርገው ጫማ ነው። የምናደርገው ጫማ ከፍታ ካለው የጠበበን ከሆነ የጀርባ አጥንታችን አቋም እንዲዛባና የጀርባ ህመም እንዲፈጠር ያደርጋል ማለት ነው። አምስተኛው ከመጠን በላይ ውፍረት ነው። ይሄ ውፍረት ከሌሎች በሽታዎች በተጨማሪ ለጀርባ መገጣጠሚያና ለጡንቻ አብዛኛውን ጊዜ ለዳሌና ለታችኛው የጀርባ ህመም የመጋለጥ እድላችን ይጨምራል። ስለዚህ ልናደርግ የምንችለው ነገር የአኗኗር ዘይቤያችንን በማስተካከልና የአካል ብቃት እንቅስቃሴ በማድረግ ሰውነታችን በጥሩ ሁኔታ እንዲቆይ ማድረግና የጀርባችንን ጤናና ሰውነታችንን ከተለያዩ ህመሞች ለመጠበቅ ጥንቃቄ ማድረግ ያስፈልገናል ማለት ነው። ስድስተኛ የሚሆነው የምንተኛበት ፍራሽ ነው። ፍራሹ ስስ ከሆነ የጀርባ አጥንት እንዲጎዳና የታችኛው የጀርባ አጥንታችን እንዲሰምጥ ያደርገዋል። ይሄ የጀርባ አጥንት ጡንቻችንና መገጣጠሚያው ላይ ውጥረት እንዲጨምርና አቀማመጣቸው ደግሞ እንዲዛነፍ ያደርጋል ማለት ነው። ሰባተኛውና የመጨረሻው ላፕቶፕና ስማርት ስልክ ነው። ያው ባለንበት ክፍለ ዘመን የጀርባ ህመም መጨመር ዋነኛው ምክንያት ይሄ ሊሆን ይችላል። በጭንቅላትና በትከሻ መካከል በስልክ መነጋገር ለአንገትና ለጀርባ ህመም ያጋልጣል። ስለዚህ ምን ማድረግ ይቻላል? ሌሎች ነገሮችን እያከናወኑ ማውራት የሚፈልጉ ከሆነ ገመድ አልባ የጆሮ ማዳመጫዎችን መጠቀም የተሻለ ይሆናል። ሌላኛው ደግሞ ላፕቶፕ በምንጠቀምበት ጊዜ እግር ላይ አድርጎ ከመጠቀም ይልቅ ከተቀመጥንበት ትይዩ ጠረጴዛ ላይ በማስቀመጥ መጠቀም ይቻላል። ስለዚህ ከላይ የጠቀስኳቸውን አላስፈላጊ ነገሮችን በማስወገድ ወይም ህይወታችን ላይ ማስተካከያ በማድረግ የጀርባ አጥንታችንን ሳናውቅ እንዳንጎዳና ጤንነቱን እንድንጠብቅ ማድረግ እንችላለን ማለት ነው። ውድ የቻናሌ ቤተሰቦች ዛሬም ስለ ጀርባ አጥንት እንግዲህ የተወሰነ አንስተናል። ትጠቀሙበታላችሁ ብዬ ተስፋ አደርጋለሁኝ። በቀጣይም ደግሞ እንድሰራላችሁ የምፈልጉት ነጥብ ካለ ማንሳት ይቻላል። እኔም ለእናንተ ይጠቅማል ብዬ ያሰብኩትን ሀሳብ ይዤላችሁ እመጣለሁኝ። በቀጣይ በአዲስ ስራ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ። ባይ ባይ።